ሀገራት ከቻይና ወደ ሀገራቸው በሚመጡ መንገደኞች ላይ ጥብቅ ቁጥጥር ማድረግ ጀምሯል። በችግሩ ዙሪያ የመከረው የአውሮፓ ህብረትም አባል ሀገራቱ ከቻይና በሚመጡ መንገደኞች ላይ ምርመራና ሌሎች የበሽታውን ስርጭት ለመከላከል የሚያስችል እርምጃዎች እንዲወስዱ እንደሚያበረታታ ነው ያስታወቀው። ከቻይና ወደ አውሮፓ ህብረት አባል ሀገራት የሚመጡ መንገደኞች የአፍና አፍንጫ መሸፈኛ ጭንብል መጠቀም እንዳለባቸውም ህብረቱ አሳስቧል። በዚሁ መሰረት ፈረንሳይ፣ ስፔንና ጣሊያን ከቻይና የሚመጡ መንገደኞች ከቫይረሱ ነፃ መሆናቸውን የሚያሳይ መረጃ ሊኖራቸው ይገባል የሚል አስገዳጅ ህግን ተግባራዊ ያደረጉ ሲሆን ሌሎች የህብረቱ አባል ሀገራትም የእነሱን ፈለግ እንዲከተሉ ከሀገራቱ ጋር ምክክር እያደረጉ እንደሆነ ተነግሯል። ሆኖም በዓለም ዙሪያ ከ300 በላይ የሚሆኑ አየር መንገዶችን የሚወክለው የዓለም አቀፉ የአየር ትራንስፖርት ማህበር በፈረንሳይ፣ ጣሊያንና ስፔን ቻይናውያን መንገደኞች ከኮሮና ነፃ መሆናቸውን የሚያሳይ ወረቀት እንዲያቀርቡ መጠየቃቸው ተገቢ አለመሆኑን በመጠቆም እርምጃውን አጥብቆ እንደሚያወግዝ ነው ያስታወቀው። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ማውኒንግ አንዳንድ የአውሮፓ ህብረት አባል ሀገራት ከቻይና በሚመጡ መንገደኞች ላይ የጣሏቸው ክልከላዎች ተገቢነት የሌላቸው መሆናቸውን በሰጡት መግለጫ አስረድተዋል። የተወሰኑ ሀገራት ከቻይና በሚገቡ መንገደኞች ላይ የጣሉት ክልከላዎች ሳይንሳዊ ምክንያት የሚጎድላቸው ናቸው። እነዚህ ከመጠን በላይ ያለፉ ክልከላዎች ተቀባይነት የላቸውም። የቫይረሱን ስርጭት ለመከላከል የሚረዱ ጥረቶችን ማደናቀፍ በጥብቅ የምንቃወመው ድርጊት ነው። የበሽታውን ስርጭት ለፖለቲካ ፍጆታ መጠቀምም ተገቢነት የለውም። ከዓለም ጋር ግንኙነት በመፍጠር በጋራ የኮቪድ-19 ቫይረስ ወረርሽኝን ለመከላከል ዝግጁ ነን። ከአውሮፓ ህብረት አባል ሀገራት በተጨማሪ አፍሪካዊቱ ሀገር ሞሮኮን ጨምሮ ጃፓንና ህንድ እንደዚሁም ሌሎች የእስያ ሀገራትና አሜሪካም ከቻይና ወደ ሀገራቸው የሚገቡ መንገደኞች ላይ ጥብቅ ምርመራ እንደሚደረግ አስታውቋል። የዓለም ጤና ድርጅት በበኩሉ ዓለም አቀፉ ማህበረሰብ በቻይና ስላለው የኮሮና ቫይረስ ስርጭት ተገቢው መረጃ እንዲያገኝ ቻይናውያን የጤና ባለስልጣናት በየዕለቱ ትክክለኛ መረጃዎችን እንዲለቁ ጠይቋል።